ደግሞ ምንድነው በእናትሽ አንድ ልጅሽ አይደለው እንዴ እና ይሆንክስ እንደሆነ በዚህ እድሜ መዋሸት አለበት በእናትሽ የዛሬን ብቻ በእናትሽ ከጉዳውጪ ማዘቲ በእናትሽ አንተ እንዴት አንድን ሴት ማሳመን አቃተህ እንዴ ቆይ አንተ በማን ወጥተህ ነው አባትህ ለሚያሉ አራዳ የመሃል ፒያሳ ልጅ አስፋልት በቴስታ ሲሸርፉ ያደጉ እኔም ቦም እንደው ነቂ ነኝ ስንቱን ሳሰልፍ የኖርኩ መጨረሻ ላይ ያንተ አባት እንደው ችክ ብለው ወደኩ እንዲሳቸው ላይ ማዘር ጊዜው እኮ ነው በእናትሽ በቃ ቺኮቹ በጢባር ብቻ ሆነ የሚያምኑት ምን በፉገራ ሆነ የሚያምኑት ታዲያ ፎገራቸው እዛ ያንተው ነው መሰለኝ ይጮሃል ይዳንሳ ደወለች ዛሬን ብቻ ዘመናዊ ፋራ የማውቃቸው ወንዶች በጫማቸው ላይ ያለው ይሄ ጫማ ደግሞ ከሳምንት በፊት ጣሊያን ነበር እንኳን ደህና መጣ ብየዋለሁ ሰውን በጫማ የምታስታውስ አንቺን አየሁ ፊት ተባነነበት ባክህ ሰው ተመሳሰለ ወይስ እየተለዋወጠ አስቸገረሽ ሙዴ ገባ ሳትሆን አትቀርም ቆንጅናሽን ማድነቅ ይፈቀዳል ማራኪ ይባላል ይገባሻል አዎ እኔም እጄ ወደ ላይ ሰቅያለሁ ስምህን አልነገርከኝም ምርኮኛው በይ አንቺ ማራኪ እኔ ምርኮኛ ያው ፍርዱን ስጪኛ ቀልደኛ ነህ አድናቂ ብትኝ ወዳለሁ ተጫዋች ሰው ደስ ይላል ካልሽሽ ታክሲውም ጠፋ ወረድ ያልን እንጠብቅ አንድ ቦታ ከመቆም ይሻላል በመቆም ደከመኝ ሻይ ቡና እንበላ ፀሐዩስ የሆነ ነገር ዘዢ የዚህ ክትፎ ቆንጆ እና በአንድ ቀን ትውውቅ መጣ ነበር ይገባኛል አንድ አሪፍ ቤት ላሳይ ዛሬ እሺ አት ከማሚ ጋር ተጣላው ደግሞ ምን ነው ዶሮ ወጥ አቅርባ ቢያትለኝም ጎሽ እንኳን በላሽ አልበላሁም ወይ ሆዴ ቀድመኝ መተሃል ለሊቱን በግድ ነው የነጋው ትናንት ባላይ ቅር አለኝ ከኔያት ብሽም ዛሬ ግን ደስ አለኝ ከኔያት በልጭም ዛሬ የት እንደምወስድ ታውቃለህ ያው ምግብ ቤት ይሆናል አዲሱን ክትፎ ቤት ታውቃለህ አንቺ የመራሽኝ ይደርሳለሁ ጓደኛዬ እኮ ናት የነገረችኝ እኔን አስፈጀችኝ ምን አልከኝ እንሂዳ እንግዲህ እሷንም ልጥራት ሌላ ቀን እንቅጠራት ልታይ ትፈልጋለች ጥሬ ስጋ ትወዳለች ያክስቴ ልጅማ ቸኩላለች እሷም ስጋ ትወዳለች ለዲም ስላንተ ነገርኳት እሷንም ሳታቀኝ ናፈኳት ቀላል ያንቺ ሰዎች የኔም ናቸው ይሄንንም ልንገራቸው ስትያቸው ያንቺ ከሆኑ የኔም ናቸው መቼ ልቅጠራቸው ከናፈቁኝ እንዳያሳቀቁኝ በሬ እስክጥል ይጠብቁኝ ጉዴ ወይ ሆዴ ወይኔ ጉዴ ምን ነው ዘመዴ ግን እንደዚህ ባንዴ የኔ አይብስም ጓዴ ስትናፍቀኝ እኮ ነው ጎረድ ላክልኝ አልኩ በላክሽው ላዳላኩልሽ ወዲያው ስልክን ዘጋህብኝ እንጂ መጀመሪያው ሁለት አትይኝም ነበር በምን አወቅ እንደጣፈጠሽ ይገባኛል በጣም ያምራል ዋጋው ግን ይመራል ምን አልከኝ ወዲህ ነው ዘመዴ እንድሻልሽ ብዬ ጎረድ ላኩልሽ እንዴት እንደሚጣፍጥ አትጠይቀኝ ጣፈጠሻ በጣም እንዴት አይጣፍጥሽ ሰኞ እዛው ቤት ሄደን ትጋብዘኛለህ ነገም ግብዣ አለብኝ ገና የተዋወቅንበት ቀን እኮ ነው አንደኛ ሳምንታችን አመት የመሰለኝ ገና ሳምንታችን ነው ለካባክሽ ልክ ሳምንቱ አቤት ክብደቱ ሰኞ ጸጉሬን አሰርተህ ጎረድና በወይን እንጫወታለን አረ ዛሬ ደግሞ ውድ ስለሆነ ዱከም ወጣ እንበላ ስጋ ልንበላ ለለውጥ አይሻልም ምን ነው ገርሞኝ ጉዴ ስቃለህ እንዴ ለዚያውን በድዴ ነው ዝም አልክ ትንሽ ከቆየው ሳላልቀርም እንዴት ነው የምታይኝ ደግሞ ገርመሽኝ እንዴት ገርመሽኝ በፍቅርሽ አስረሽኝ በስጋ ጠምደሽኝ ዋይ አሰኘሽኝ ምን ለማለት ፈልገህ ነው አትቆጪ መላጥ ነው ባንተ ቤት አታፍጪ የሰው ልክ ወቅሽ አራትንጫጪ ድሮም ወንዶች ስትባሉ ወደድኩሽ አበድኩልሽ ሞትኩልሽ ትሉና ወንዶች ሁሉ ምን በደሉ ወረተኞች ናቸው በእኔ ምክንያት ሁሉ መውቀስ አለብሽ ታዲያ ለዚህ ነው የገረመ ዳደላት የመኪና ቁልፍ ይሰጣታል እኔ እኮ ለጨዋታ ነው ወዲ ጨዋታ ነው በቃ ይቅርታ እንዴ ወደ ዱከም እንሂድ በቃ የወደደ መቼም አይጨክንም ከዚያ በፊት ውዴ ወይ ሆዴ ሳምንት የተገናኘንበት ታክሲ ተራ አጠገብ አንድ ሰው ላናገር ወይ ጣጣ ስጋው እንዲበላ ወይኑ እንዲጠጣ ገንዘብ ላምጣ በፍጥነት እንድንወጣ እሺ ፍቅር እሺ ኦኬ አንቺን ቆርጣ ብልቼ ነደቼ ሲያዩሽ ግን አንበሳት መስል ድንም ተቀባጥረው ባይኔ ጣጣ ኪሴ ተቀጣ ምን ታልጎመጉማለህ በስልክ ጋብዛይ ነው በግንባር ጋብዛይ ነው በህልብሽ ጋብዛይ ነው ምን ነው ገረመ ሰኞ ስጋ ማክሰኞ ስጋ ጥሎብሽ የጾማት በይ ቀይወጥ እንኳን አታጂ ዘለሽ ክትፎ ላይ ዘለሽ ስጋ ላይ በተወደደ ስጋ ምን በወጣኝ ጎን ይልወጋ እኔ ቀልድ አልፈልግም አልኩ ማን ነበር ያልሽኝ ስምሽን ሆዴ ውዴ ቀረ ማራኪ አረባኪ የዛሬ ሳምንት እዚህ ጋር አይደል ያገኘሁሽ እና ምን ይጣበስ
አይኔ ባየው ተክለፍልፌ በቀል ማዳዋፊ ሳይገርፉኝ ለፍልፌ አንበሳ ገጥመሽኛው ኪሳራውን አትርፌ ወዴት ልትሄድ ነው ጥለኸኝ ያገኘውሽ ቦታ አድርሼሻለሁ አንቺ ሆድ እንጂ ልብ የለሽም ልኳንዳ ቤት ከፍቼ እስከመጣ እዚሁ ጋር ጠብቂኝ ወንጀል ተከሶ ፍርድ ቤት ቀረበ ክሱም ያንዲት ተማሪ ያንገታ ብሎ ወርቅ ቀምተሃል የሚል ነው ክሱ ተደመጠ ምስክሮች ቃላቸውን ሰጡ ወጣቱም ስለተከሰሰበት ወንጀል ቃሉን እንዲሰጥ ተጠየቀ ቃሉንም እንዲሰጠ ቀሚሷን አርፋታለው ችኬ ነበረች ልከርካት ትምሮ ቤቷም ረሽኩ እንቢ ብላ ገጀረች ብዙ ሰዓት እትት አልኳት እንደ ፋሩካ ግጅር አለች እኔም ነቀልኩ በጣም እንቢ ብላ መገገሟ ደንፏ ሲያዘኝ በሾዳ ጥፊ አንዴ ልቀዳት ስል መቀዋ ላይ ያለውን ጩባዋን ባይኑካዎቼ ክላም አደረኩኝ በቃ ከምከንታት ጩባዋን መንጫ አድርጌ በመርሽ ይሻለኛል አልኩና ጩባዋን ተረክቢያት ልሸበለል ስል ተባነነብኝ ዛፓ መጥቶ ጋማ ብሎኝ ሸቤ ገባው ፍርድ ቤቱ መቼም የፎንቃን ሙድ ያውቀዋል የጀለሴን ጩባ መንጬ እስከማድረግ ያደረሰኝ ፎንቃ መሆኑን ነቄ ብሎ አስተያየት እንዲያደርግልኝ አስካደርጋለሁ ወጣቱ ቃሉን ሰጥቶ ጨረሰ ዳኞቹ ግራ በመጋባት ስሜት ወጣቱን በጥሞና ካዳመጡት በኋላ የሚከተለውን ውሳኔ አስተላለፉ የተከሳሽ ሙሉ ቃል በአማርኛ ተተርጉሞ ይቅረብልን አማይን ጠርጌ ነው የወጣው ሰው ልጠብቅ ነው እዚህ ጋር ቁጭ አልኩት ጀለሴ የነሽ ሰፈር መኪናን እያሳጠብኩ ሰሚ ጎቢው ቾምቤን ቦዛ ቤት አግኝቼው ከነጀምስ ጋር ሆኖ ፖስት ያላለኝም ቦዛዬን አዝዤልሽ የመጨረሻ ጨረር እየለቀቀ እንዴ ዱቅ ልበል ትላንት ጩባ ልፏል ነበር አመር ለበሶች ምናምን እያሾፈኝ አልተንበጫበጨም አስተል ብዬ ወጣ ሰሚ ጎቢው ትላንት ፍሙ ስንነፋ ፋዘርን ሾፌ ወዲያው ከርትሼ ሻጃል መተውት ለካ ሾፎኛል እኔ ልሽ አልባነነም ብዬ ቤት ስገባ እንዴት ፍሙ ትነፋለ ብሎ ይባልብኝም እሞታለሁ እንዴት ያላደረኩትን አደረክ ትለኛለ ብዬ ቀወጥኩታ በዛ ቢለኝ በዚህ የመጪ ገተርኩበት ፋዘርን ታውቂው አይደል እንዴ ገተታ ይወድም እትትብዬ 23 ተሳስረው ወዲያው አይሰምጥልኝም ገንዤ ወጣ ገነዛ ቢልሽ ገነዛ መሰለሽ ማመሰልኩሽ ቴዶ እኮ ነኝ ጻዳ አድርጌ ነው የገነስኩት ጎቢው በቃ ቀሪውን ጭዌ ስትመጪ እናፈከዋለን እስተ አንተ አባተን ገንዘ መተ ነው እዚህ ቁጭ ያልከው ዲፓል ምን ታጣለ ምን ይላል እሱ አባትንም ያህል ነገር ገንዘህ መተ አስከሬን ቤት አስቀምጠ ነጠላ ሸርጠህ እየየብለህ እንደማልቀስ እዚህ መተ ጫማን ያስጠርክ ወሬ ተሰልቃለህ ለግነዛ ደግሞ ምን ማልቀስ ያስፈልጋል እዚህ ሰፈር እኮ የታወቁ ገናጅ ነኝ ፋዘር እውነትህን ነው የምሬን ነው ምሉት ይረዲያ ምን ይመስላል ባካችሁ ነውረኛ አባቱን ገንዞ መጥቶ እዚህ ሸዋልባነ ነው ሸዋዬ ሸዋዬ ወይዘሮ ሸዋዬ ማብሮኝ ነበሩ አብራችሁ የገነዛችሁት አባትህን አዎ ፈረብላ አባትንም ያህል ነገር እንዴ ምን እንደው ምን ቢበድል ምን ቢያረግህ ነው አባትህን ገንዘ መተ እዚህ ቁጭ ብለህ ጫማህን የምታስቀርገው እዚህ እንዴ እንቶ ፈንቶ ነገር ትዘላብዳለህ ፋዘር የይቤ ፋዘር አይደሉ እንዴ እኔ እኮ አርፎታለሁ ወደዛ ይቤ አባትን ገንዘ መተ እኔን ደግሞ አሳርፋለሁ ትለኛለህ በፋንተ ዋ ፋዘር ገንዬ ማለት አልገባሁትም እንዴ ሆነ ሳቢ ፈልጌ አሳምኜው ተቀበልኩት ፍራንክ ተቀበልኩት ማለት እኮ ነው ታዲያ በቀጥታ መናገር ትችል አልነበረም እንዴ እዚህ ሁሉ ነገር ውስጥ ምን አስገባ እንዴ ምንድነው ነገሩ ቋንቋችንን ወዴት እየወሰዳችሁት ነው እዛ ፈለጣ እዚህ ግነዛ ሌላ ቦታ ደግሞ ሌላ እኔም ነው ምንድነው ምን አይነት አነጋገር ነው ይሄ እስቴል በቃ እናመቻምቻው ግዳንተ አሁንም በቀጥታ ተናገር ቋንቋችንን ወዴት እየወሰዳችሁት ነው እያሳደጋችሁት እየገደላችሁት እያቀጨጫችሁት የት ጋር ነው ያለው ምን እያረጋችሁት ነው እሺ በቃ እናስተካክለዋለን በቂ ቋንቋ አለን አስተካክላችሁ ተናገሩ